በቅድሚያም ዋና ዜና መንግስት የቆዩ የህዝብ ጥያቄዎችን እየመለሰ በመሆኑ መደሰታቸውን ነዋሪዎች ተናገሩ። በሀገራችን የተጀመሩ የልማት ስራዎችን ለማስቀጠል ጤናዊ የተጠበቀ ህብረተሰብ ሊኖር እንደሚገባ ተገለጸ። ከተማዎችን ለኑሮ ምቹና ማራኪ በማድረግና የቀጣይ እድገትን ለማረጋገጥ የህብረተሰቡ ሚና ከፍተኛ መሆኑን የጨታ ወረዳ አስተዳደር ገለጸ። የትምህርት ጥራትን በማስጠበቅና በስነ ምግባር የታነጸ ትውልድ ለማፍራት በተተኪው ትውልድ ላይ መሰራት እንዳለበት ተገለጸ። የሚሏቸው ከዜናዎቻችን መካከል ዋናዎቹ ናቸው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከካፋ ቴሌቪዥን ለዛቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። አሁን በዝርዝር ወደምንመለከታቸው እንሻገራለን። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የስራና ክህሎት ቢሮ ብሩህ አይምሮዎች በክህሎት የበቁ ዜጎች በሚል መሪ ቃል በክህሎት በቴክኖሎጂና ጥናትና ምርምር በቦንጋ ከተማ ሲያካሂድ የቆየው ውድድርና ኤግዚቢሽን ተጠናቋል። የውድድሩ ተሳታፊዎች የውድድሩ መካሄድ አቅማቸውን በማዳበር ከዚህ የበለጠ እንዲሰሩ መነቃቃትን እንደፈጠረላቸውም አብራርተዋል። ዘገባ የባልደረባችን ታምራት ሄሌኖ ምረት ማሞ ታቀርባለች። በፕሮግራሙ ማጠቃላይ ላይ ተገኝተው ንግግር ያደረጉት በክልሉ ስራና ክህሎት ቢሮ ምክትል ኃላፊና የቴክኒክና ሙያ ዘርፍ ኃላፊ ወይዘሮ ቤተልሔም ዳንኤል በክልሉ የሚገኙ ቴክኒክና ሙያ ተቋማት የፈጠራ የቴክኖሎጂና የጥናትና ምርምር ማዕከል እንዲሆኑ በትኩረት እየሰራ መሆኑን ገልጸው ቀጣይ በአገር አቀፍ ደረጃ ለሚካሄደው ውድድር የደቡብ ምዕራብ ኢትዮጵያ ህዝቦች ክልልን ወክለው የሚሳተፉ ተወዳዳሪዎች ከወዲሁ ዝግጅት እንዲያደርጉ አሳስበዋል። ይሄ የዘንድሮ ያው ታውቃላችሁ የዚህ የክህሎት ውድድር በሁለት ዓመት አንዴ ነው የሚመጣው። የዘንድሮን በዚህ አይነት ሁኔታ ጨርሰናል። አንደኛ የወጡትን ከክህሎት ከቴክኖሎጂ ከተግባራዊ ጥናትና ምርምር ለሀገር አቀፍ ደረጃ ከ25 ጀምሮ ጉዞ ያደርጋሉ። ሀገር አቀፉ ላይ ደግሞ ተወዳዳሪ የሚሆኑትን ወስደን በደንብ ተዘጋጅተን በደንብ አጥንተን 27 ላይ ደግሞ ኦፕኒንግ ይጀመራል። እስከ ግንቦት 2 ነው የሚቆየው። እዚህ ጋር ወይኛ ተወዳዳሪዎች እንግዲህ ተወዳድረው እንደገና ከሀገሪቱ ሀብት ልንቋደስ ይገባልና ይቅናችሁ ብላችሁ መርቃችሁናል። ይቀናናል፣ እግዚአብሔርም ይረዳናል። ቀሪ ጉዳዮቻችን በጋራ ቀሪ ቲሙ ከዚህ በኋላ ደግሞ ያለ ቲም አሁን እንደ ኮሌጅ አይደለም የሚወዳደረው ወይም እንደ ክላስተር አይደለም የሚወዳደረው። አሁን ደግሞ ውድድራችን ደቡብ ምዕራብን ወክለን የኢትዮጵያን ሀብት በጋራ ልንቋደስ እና ኢትዮጵያ ላይ ራሳችን ልንሸጥ ልናስተዋውቅ። ደቡብ ምዕራብ እንደዚህ ነው። ይሄን ይመስላል። ይሄን የሚመስል ፈጠራዎች አሉ። ይሄን የሚመስል ክህሎቶች አሉ። ይሄን የሚመስሉ ምርምርና ጥናቶች አሉ ብለን ራሳችን የምናስተዋውቅበት አጋጣሚ ስለሆነ በዚህ ላይ በአገር አቀፍ መድረክ ላይ በጣም ቲም ስፕሪቱ የጠነከረ ሆኖ የምንገኝ ይሆናል። ስለዚህ ይሄን አሳይመንት የምንወስድ ይሆናል። ውድድሩ ከ2 ዓመት አንድ ጊዜ የሚካሄድ መሆኑን ጠቁሞ ቀጣይ ከ2 ዓመት በኋላ ለሚካሄድ ውድድር የተሻለ ውጤት ማስመዝገብ እንዲቻል ከወዲሁ ዝግጅት ማድረግ እንደሚገባ ያሳሰቡት ኃላፊዋ ለዚህም ውድድር ስኬት አስተዋጽኦ ላደረጉ አካላት ምስጋናቸውንም አቅርበዋል። ክላስተሮቻችን ላይ በፖሊ ኮሌጆች ላይ የፖሊ ዋናና ምክትል ዲኖችን ጨምሮ አሰልጣኞች ሰልጣኞች በጋራ ሆናችሁ ይህ ክልላዊ የክህሎት ቴክኖሎጂና ተግባራዊ ጥናት ምርምር እንዲሳካና ለዛሬ ቀን ለሀገር አቀፍ ደረጃ የሚሆኑ ውድድር አካሂደን አሸናፊዎችን ለይተን እንድንመጣ የለፋችሁ የተጋችሁ ገንዘባችሁ፣ ጊዜያችሁ፣ እውቀታችሁ ሁሉ በዚህ ጉዳይ ላይ የወሰዳችሁትን ሁላችሁም ክላስተሮችን በቢሮ ስምና በራሴ ስም ላመሰግን እፈልጋለሁ። 4 ክላስተሮችን ከፍ ባለ ምስጋና አቅርቡልኝ። ካነጋገርናቸው ተወዳዳሪዎች ውስጥ አንዳንዶቹ በሰጡት አስተያየት የውድድሩ መካሄድ በክህሎት በቴክኖሎጂና በጥናትና ምርምር የህብረተሰቡን ችግር ለመፍታት የሚያስችሉ ውጤቶችን ለማከናወን ሚናው የጎላ መሆኑን ጠቆሞ ይህንን ለወደፊት አጠናክሮ እንደሚያስቀጥሉም ተናግረዋል። ስሜ ይግረም ከበደ ይባላል። የመጣሁት ከቴፒ ፖሊቴክኒክ ኮሌጅ ነው። በፕላምቢንግ ዲፓርትመንት የተወዳደርኩት በፕላምቢንግ ነው። በዛ አሪፍ ነው። በቀጣይ ዙር ተማሪ ምን ያክል መስራት እንደሚችል ማሳየት እንዳለበት እናም መበርታት እንዳለበት በርትቶ ብዙ ደረጃ ላይ መድረስ እንደሚችል ማሳያ ነው። እስቲ አሁን ላይ በጣም ቴክኒክና ሙያ አሁን ላይ በጣም ቫልዩ ያለው ነገር በኢትዮጵያ ላይ ማለት ነው።
አሁንም ለትውልዱም መመክረው ቴክኒክና ሙያ ተማሩ ብዬ ነው። ከዛ ብዙ ነገር መማር ይቻላል። እኔ እዛ ስገባ ከ12ኛ ክፍል ጨርሼ ነው እዛ ገባው። አሁን ሌቭል 3ኛ ዓመት ተማሪ ነኝ። አሁን ቀጣይ መጨረሳለሁ። አሁን በቃ ቴክኒክና ሙያ ከስገባና ስትወጣ ያለው ነገር በጣም ልዩነት አለው። ባዶ እጅህን ገብተህ ብዙ ነገር ይዘህ ትወጣለህ። ስሜ ኢንስትራክተር ድጋፌ ደምሴ ይባላል። የአውቶሞቲቭ ቴክኖሎጂ ኢንስትራክተር ነኝ። ውድድሩ እጅግ በጣም አስፈላጊም ነው። አንድ ስራ ተሰርቶ የቱ ይሻላል የሚል አንዱ ከአንዱ ካልተወዳደረ ያለውን ነገር ደግሞ በእንደዚያ በውድድር ነው ያለውን ወደፊት ማውጣትና ማሳየት የምንችለው። በዛም ረገድ ውድድሩ በጣም ጥሩ ነው የሚል ሐሳብ ያለኝ። ለዛም የኔ ጥናት በዋናነት በኮሌጁ ውስጥ ያሉትን ማነቆች ምንድናቸው በአማርኛ ስንተረጉም ኢፌክትስ ኦፍ ኤምፕሎይ ኮሚትመንት ኦን ዘ ኦርጋናይዜሽናል ፐርፎርማንስ ነው ምሎ ኢን ኬዝ ኦፍ ቦንጋ ፖሊቴክኒክ ኮሌጅ ነው ምሎ ምንድነው ማነቆቹ እንደ ስሙ እንደ ገናንነቱ ወደፊት እንዳይወጡ ያደረጋቸው ትናንሽ ምንቁር ነገሮች አሉ። እነዚህ ነገሮች ምንድናቸው ምሎን ነቅሶ በማውጣት ምን ያህልስ ኢፌክት አላቸው በእነዛ ደረጃ ላይ ምን ያህል ብሰራበት ለውጥ ማምጣት እንችላለን የሚለውን በጥናት አስደግፌ ሰርቻለሁ። ለዛም ከዳኞቹ እጅግ በጣም የሚያስደስት አስተያየትና ገንቢ የሆኑ ሀሳቦችን አግኝቼበታለሁ። ስሜ ልደቱ አድማሱ ቦልቱማ እባላለሁ። የመጣሁት ከታርጫ ፖሊቴክኒክ ኮሌጅ ነው። እኔ የሰራሁት ማሽን አርክ ብየዳ ማሽን ነው። አርክ ብየዳ ማሽን በሀገራችን በኢትዮጵያ ብዙ ከፍተኛ ሚና የሚጫወት መሳሪያ ነው። እንግዲህ እንደምታወቀው እንግዲህ ማሽኑ በዳኞችም ውጤት አሰጣጥ ላይ በፋንክሽናሊቱ በጣም ሀይ ነው። ማሽኑን ደግሞ ሰርቼ እዚህ ጋር ለማስቀራት ሳይሆን ማሽኑን ቀጣይ ለበል ላይ ለማለፍ ትኩረት እያደረኩ ነበርኩኝና ይሄ ብቻም አይደለም። ማሽኑ ፋንክሽናሊቲ ያለ ማሽን ስለሆነ ይሄን ማሽን አመርቼ ቀጣይ ወደ ቀጥታ ኢንዱስትሪ ለማግባት ፈልጌያለሁ። የሚመለከተው አካል እርዳታ ካደረገኝ ከዚህ በበለጠ መልክ ለሰርቼ ለማቅረብ እፈልጋለሁ። ደግሞ ማሽኑ የተለያየ ፓርቶች አሉ። ማሽኑ ብየዳ ማሽን ሆኖ ለመበየድ ለተለያየ ብየዳ አገልግሎት ይውላል ማለት ነው። በመጨረሻም በሶስቱም ዘርፍ ማለትም በክህሎት በቴክኖሎጂና በጥናትና ምርምር ጥሩ ውጤት ላስመዘገቡ ተወዳዳሪዎች የብርና የሰርቲፊኬት ሽልማት ተበራክቶላቸዋል። ይህ ውድድርና ኤግዚቢሽን ቀጣይ በፌደራል ደረጃ እንደሚካሄድ ከመርሃ ግብሩ ለመረዳት ተችሏል። መንግስት የቆዩ የህዝብ ጥያቄዎችን እየመለሰ በመሆኑ መደሰታቸውን ነዋሪዎች ተናገሩ። ነዋሪዎቹ ለመንገድ ጥያቄዎች መንግስት በሰጠው ምላሽ መደሰታቸውና ተጀምሮ እስኪጠናቀቅ አስፈላጊውን ድጋፍ እንደሚያደርጉም ገልጸዋል። ዘገባ የክልሉ የመንግስት ኮሚኒኬሽን ጽዮን ታደለ ታቀርባለች። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካሉት አስፋልት መንገዶች አብዛኛዎቹ በጅምር ላይ ያሉና በወቅቱ ካለመጠናቀቃቸው የተነሳ የመልካም አስተዳደር ጥያቄዎች ሆነው መቆየታቸውን ነዋሪዎች ተናግረዋል። በክልሉ ከሚዛን ቴፒ፣ ከጎሬ ማሻ ቴፒ፣ ከሺሺንዳ ቴፒ፣ ከጪዳ ጅማ የአስፋልት መንገድ ግንባታ ፕሮጀክቶች ተጀምረው በሂደት ላይ ሲሆኑ ከተርጫ ጪዳ፣ ከዲሪ ማሻና ከቦንጋ ፈለገ ሰላም ግንባታቸው ተጀምረው የተቋረጡ መንገዶች ናቸው። የተጀመሩትም መንገዶች ባለመጠናቀቃቸውና እያንዳንዳቸው ውል ተቋርጦ እንደገና ሳይጀመሩ በመቆየታቸው በህብረተሰቡ ዘንድ የመልካም አስተዳደር ጥያቄ ሲያነሳ ቆይቷል። ከነዚህም መካከል የብልጽግና ፓርቲና መንግስት ቅድሚያ የሚሰጣቸውን በመለየት ወደ ስራ እንዲገቡ በመወሰኑ በክልሉ የዲሪ ማሻ ምዕራፍ 1ና ከተርጫ ጪዳ የአስፋልት ኮንክሪት መንገድ ዳግም ወደ ስራ እንዲገቡ በመወሰን በይፋ ስራ እንዲጀምሩ ተደርጓል። በእነዚህ የአስፋልት መንገዶች መጀመር ነዋሪዎችም ጥያቄያቸው ምላሽ በማግኘቱ መደሰታቸውን ገልጸዋል። በከፋ ዞን ጌሻ ወረዳና የጊምቦ ወረዳ ነዋሪዎች መካከል አንዳንዶቹ በሰጡት አስተያየት ተጀምረው የተቋረጡ ዲሪ ማሻ አስፋልት መንገድ በማህበረሰቡ ዘንድ የማህበራዊና ኢኮኖሚያዊ ችግር ሆኖ መቆየቱን ተናግረዋል። የመንገዱ አለመገንባት ያስከተለውን ጉዳት ለመንግስት ጥያቄያችንን አቅርበን በመጠባበቅ ላይ እያለን አሁን ላይ ምላሽ መሰጠቱ መሰረታዊ ጥያቄያችን እንዲመለሱ
በትዕግስት መጠባበቅ እንደሚገባን ምስክር ነው ሲሉም ነዋሪዎቹ ተናግረዋል። በሌላ በኩልም የዳውሮ ዞን ነዋሪ የሆኑት በሰጡት አስተያየት የዘመናት ጥያቄያችን በብልጽግና ፓርቲና መንግስት ምላሽ በማግኘቱ ወደፊት ተስፋን እንድንሰንቅ አድርጎናል ሲሉም ገልጸዋል። ከተርጫ ጪዳ ያለው አስፋልት መንገድ ተጀምሮ መቋረጡ በትራንስፖርትና መሰል ጉዳዮች በችግር ውስጥ እንድንወድቅ የዳረገን መሰረታዊ ችግር ነበር ሲሉም ተናግረዋል። አሁን ላይ ለዚህ ጥያቄያቸው መንግስት ምላሽ በመስጠቱ በእጅጉ መደሰታቸውን ነዋሪዎቹ ገልጸዋል። ልማቱ የኛ ነው ያሉት ነዋሪዎቹ ከመንግስት ጎን በመሆን አስፈላጊውን ሁሉ ድጋፍ ለማድረግና በመተባበር መንገዱ ተጀምሮ እስኪጠናቀቅ የድርሻቸውን እንደሚወጡም ተናግረዋል። የብልጽግና ፓርቲና መንግስት የተጀመሩትን የልማት ስራዎች ጨርሶ ማጠናቀቅን በተለያዩ ጊዜያት እያየን የመጣን ሲሆን አሁን የተጀመረውን መንገድ በተያዘለት ጊዜ እንደሚጠናቀቅ ጥርጥር የለንም ሲሉ አስተያየታቸውን ለግሰዋል። አሲዳማ አፈርን በመጠቀም ከሚለሙ ሰብሎች አንዱ አናናስ መሆኑን የክልሉ ግብርና ቢሮ ገለጸ። ቢሮ ከቦንጋ ዩኒቨርሲቲ ጋር በመቀናጀት ለሰብልና ሆርቲካልቸር ባለሙያዎች በዘርፉ ስልጠና ሰጥቷል። ዘገባ የክልሉ መንግስት ኮሚኒኬሽን ቢሮ ነው። ምህረት ማሙ ታቀርባለች። መገኛው በአሜሪካ እንደሆነ የሚነገርለት የአናናስ ሰብል ሞቃታማና አሲዳማ አፈር ላይ ሊተከል እንደሚችል የክልሉ ግብርና ቢሮ ኢርሻና ሆርቲካልቸር ዘርፍ ኃላፊና የቢሮ ምክትል ኃላፊ አቶ አሸናፊ ክንፉ ተናግረዋል። በክልሉ ምርትና ምርታማነትን ለማሳደግ የክልሉን የማልማት አቅምን የመለየት ስራ በስፋት መሰራቱን አቶ አሸናፊ ተናግረዋል። በክልሉ ሊለሙ የሚችሉ ሰብሎች አናናስና ሙዝ ተጠቃሽ ሲሆኑ ለሰብሎቹ ተስማሚ ስነ ምህዳር መኖሩ ደግሞ ሰብሉን ለማልማት አመቺ ነው ሲሉም ተናግረዋል። አቶ አሸናፊ የአናናስ ሰብል በዚሁ መሬት ላይ በማልማት ምርትና ምርታማነትን በማሳደግ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ማረጋገጥ ይገባልን ብለዋል። በሀገር አቀፍ ደረጃ በተሰራው ቅመራ ከፍተኛ ድርሻ የያዘው በክልሉ በጎጀብ እርሻ ልማት የአናናስ ሰብል መሆኑን የገለጹት አቶ አሸናፊ ምርቱን በክልሉ ሁሉም አካባቢዎች በማልማት አርሶ አደሩን ተጠቃሚ የማድረግ ኃላፊነት አመራሩና ባለሙያዎቹ ወስደው መስራት ይገባቸዋልን ብለዋል። በክልሉ ከ3500 በላይ ሄክታር በአናናስ ሰብል መሸፈንና በቀጣይ ግንቦት ወር ጀምሮም 1000 ሄክታር የአናናስ ሰብል ለመትከል እቅድ መያዙን አቶ አሸናፊ ተናግሯል። ስልጠናው ለዘርፉ ባለሙያዎች የተሰጠ ሲሆን በአናናስ አመራረት፣ ቅድመ ምርትና ድህረ ምርት አያያዝ ላይ በቦንጋ ዩኒቨርሲቲ አናናስ ሰብል ሲኒየር ተመራማሪ የሆኑት አቶ አለሙ አንዱ አለም ሰጥቷል። የአናናስ ሰብል በዓለማችን ከሚመረቱ ከቆላማ ፍራፍሬዎች ከሙዝና ማንጎ ቀጥሎ በሶስተኛ ደረጃ የሚመረት ሲሆን 20 ከመቶ ድርሻ እንዳለውም አቶ አለሙ አንዱ አለም ገልጿል። በሙዝ አመራረትና አያያዝ ቴክኖሎጂ ላይ ስልጠና የሰጡት የቦንጋ ግብርና ምርምር ማዕከል ተመራማሪ አቶ አሸናፊ አብርሃም የሙዝ ሰብል የምግብ ዋስትናን ከማረጋገጥ አልፎ ኢኮኖሚያዊ ጠቀሜታው የላቀ መሆኑንም ገልጸዋል። በቦንጋ ዩኒቨርሲቲ የተሰጠው የአናናስና የሙዝ ፓኬጅ ስልጠና በክልሉ የምግብ ስርዓት ማጠናከሪያ ፕሮግራም ድጋፍ ጋር በመተባበር ነው። በሀገራችን የተጀመሩ የልማት ስራዎችን ለማስቀጠል ጤናዊ የተጠበቀ ህብረተሰብ ሊኖር እንደሚገባ ተገለጸ። ባለፉት 4 ቀናት ሲካሄድ የቆየው የገብረ ጻድቅ ሻው አጠቃላይ ሆስፒታል ሰራተኞች ሂስ ግለሂስ ግምገማ መድረክ ተጠናቋል። ቤቴልም እምሩ ተጨማሪ አላት። በማጠቃለያ መድረክ የተገኙት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እንደተናገሩት የተቀናጀና የተናበበ የጤና ባለሙያ ተግባር በመፍጠር የተሻለ ውጤት ለማምጣት ከወትሮ በተለየ ሁኔታ መሰራት እንዳለበት ተናግረዋል። ሂደቶች ይመተናል፣ ችግሮች አይተናል። ችግሩም የኛ ነው። አሁን ደግሞ ከችግር ለመውጣት ያደረግነው ግምገማ ራሱ አስተማሪ ብለን ወስደናል። ስለዚህ መስተካከል ያለብን እዛ ላይ የጋራ አቋም ከወሰን አቋማችን ይዘን ቀጣይ መስተካከል ያለብን ማለት ነው። የቦርድ ስብሰባ እናደርጋለን። ሌላውም የማከሜን ተብሏል። በዳታ አገልግሎት ላይ እነዚህን አማራጮች ስራ ላይ መዋል የሚችሉበት ሁኔታ መደበኛ በጀት በአግባቡ ተገዝቶ ስራ ላይ ሊውል የሚችልበት ሁኔታ እናደርጋለን። ከካሽ እጥረት ጋር ተያይዞ የሚነሱ ነገሮች አሉ። እሱን ፑሽ እናደርጋለን። ካሽ እጥረት ብዙ ቦታ ስለሚነሳ ማለት ነው። ሌላኛው ግን ያንን ችግር መቅረፍ አለበት ተብሎ የተከፈተው ሞዴል ፋርማሲ ግን በደንብ መስራት የሚችልበት ሁኔታ መኖር መቻል አለበት። በበለጠ ማለት በጣም ተስፋ ይጣለው እሱ ላይ እንደውም ገብረ ጻድቅ ሻው ላይ ተጀምሯል። ሌሎች ጤና ጣቢያዎች ላይ የወረዳ ከተማዎች ላይ ተመሳሳይ ነገር መስራት አለበት የሚል አቅጣጫ ተገምቶ እሱ ተግባራዊ ለማድረግ ክትትል እየተደረገ ነው። ውጭ ያለውን የመድኃኒት ጫና ለመቀነስና ለማስተካከል። ስለዚህ እሱ ተጠናክሮ መቀጠል ይቻላል። ለብቻ መገኘት የሚችልበት ሁኔታ መፈጠር አለበት። የክልሉ ጤና ቢሮ ምክትል ቢሮ ኃላፊና የሕክምና ዘርፎች ኃላፊ አቶ ምትኩ ታመነ በቀጣይ በሴክተሩ የታዩ ጉድለቶችን በማረም በትኩረት ሊሰራ ይገባል ብለዋል። ምናልባት ቀጣይ ግምገማ ላይ ማንሰማው ተስፋ ማድረጋቸው ነጥቦች ላይ አጠቃላይ የተቋሙ
አመራርና ሰራተኛ ቦስ ብዬ አስባለሁ። የግምገማ ነጥባችን 4 አንኳር ነጥቦች አሉ። አንደኛው ዲስፕሊን ነው። ከስነ ምግባር አንጻር የተነሱ ነጥቦች አሉ። ከአመለካከት አንጻር፣ ከተግባር አፈጻጸምና ከግብዓት የተነሱ ነገሮች አሉ። ምናልባት ከስነ ምግባር አንጻር ቀጣይ ባሉ መድረኮች ባንሰማ ብዬ ዊሽ ማድረጋቸው አንደኛ እናንተ ለተጠሩ ጥሩ አይደለም፣ ተቋሙን ማይነጥሩ ለተቋሙ ቀጣይ ከምናስባቸው እድገትን አንጻር ማነቆ ነው የማስባቸው ትልቁ ነገር ስርቆት ነው። ፍቅረ ማርያም ዲቴል አላነሳም። ጥቃቅን ስርቆቶች በግለሰቦች ይፈጸማሉ። በተለይ መድኃኒት በሰው በፈጣሪ ጸያፍ ስለሆነ በኪስ አዙራችሁ የምትሸጡ ሰዎች ከዚህ ተግባር መቆራረጥ አለባቸው። ፍጹም ጸያፍ ነው። ሁለተኛ ካርኒ የሚታበላሉ ሰዎች፣ ማትቆርጡ ሰዎች፣ የገቢ አካባቢ ያላቸው ሰዎች መስተካከል አለባቸው። ወይ ተቋሙን መልቀቅ ወይም ሕግ ባስቀመጠው አግባብ ተገቢውን ካርኒ ቆርጦ ሽያጭ ማካሄድ። ሁለት አማራጭ አለ። ተቋም መልቀቅ ወይም ሽያጩ መንግስት ተቋሙ ባሳተመው የዕለት ገቢ መሰብሰቢያ ማካሄድ። እነዚህ ነገሮች ጸያፍ ናቸው። የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በበኩላቸው በዚህ ግምገማ መድረክ የተነሱ ሙያዊና ተቋማዊ የሆኑ ችግሮችና ክፍተቶችን በማረም ህብረተሰቡ የተሻለ የጤና አገልግሎት እንዲያገኝ ሊሰራ ይገባል ብለዋል። እዚህ ያለው ደግሞ ሰውን ለማከም ለማዳን ነው የምንሮጠው። ጥቂት ደቂቃ ወይም ሰከንድ ባሳለፍን ባጎደፍን ቁጥር የሰው ህይወት ልናጣ እንችላለን። ስለዚህ ይህንን እንዳናረግ ሁሉም ቃል የገባበት ሁኔታዎች አሉ። ሌሎች ማህበረሰቡ ቅሬታ የሚያቀርባቸው የአገልግሎት አሰጣጥ ማመናጨቅ፣ እኩል አገልግሎት አለመስጠት የምታዩ የተለያዩ የስራ ክፍሎች ላይ የምታዩ ችግሮች አሉ። እነኚህ ችግሮች ቀጣይ ቀርፎ ለማህበረሰባችን ለመካስ ሁሉም ቃል የገባበትና አጋጣሚ ሆኖ በመካከላችን የክልሉ ጤና ቢሮ ምክትል ቢሮ ኃላፊም በጋራ ስለነበረ ከዞን አቅም በላይ የሆኑ አንዳንድ ትላልቅ ግብዓቶች ለሆስፒታል የሚያስፈልጉ ትላልቅ የሕክምና መገልገያ መሳሪያዎች አሉ። እነዚህን ከፌዴራል ጋር ሊንክ በማድረግ እንዲቀርቡ የማድረግና መድኃኒቶች ደግሞ አውትሶርስ የተደረጉ መድኃኒቶች በወቅቱ መድኃኒት አቅራቢ አገልግሎት የማይገኙ ቶሎ በአግሪመንቱ መሰረት እንዲመጡ የማድረጉ ስራ ፑሽ ለማድረግ ጥረት እንደሚያደርግ ቃል የገባበት ሁኔታ ስላለ ተቀናጅተን ለህዝባችን ተቀናጅተን ለማህበረሰባችን ሁሌ ሰርተን እንክሳለን። የገብረ ጻዲቅ ሸዋ አጠቃላይ ሆስፒታል ስራ አስኪያጅ አቶ ፍቅረ ማርያም ጳውሎስ የሂስ ግለሂስ ግምገማ ማጠቃለያ ሰነድ ባቀረቡበት ወቅት ከባለሙያው የሚጠበቀውን ሙያዊ አገልግሎት አሰጣጥ ከፍ በማድረግ እንዲሁም ተቋማዊ አሰራርን በማሻሻልና የሚስተዋሉ ችግሮችን በመቅረፍ ህብረተሰቡ የተሻለ የጤና አገልግሎት እንዲያገኝ በማድረግ የተሻለ ውጤት ልናስመዘግብ ይገባል ብለዋል። የማህበረሰቡን ጤና ለማስጠበቅ ሁላችንም የጤና ባለሙያ ስነ ምግባር መላበስ አለብን ያሉት አቶ ፍቅረ ማርያም ድጋፋዊ ክትትልን በማጠናከር የጤና ተቋማችንን ጽዱና ለተገልጋዮች ምቹ የማድረግ ስራ ይሰራል ብለዋል። በግምገማው የወጡ በርካታ ችግሮች ስፔሻሊ ህብረተሰባችንን በተገቢው አገልግሎት ከመስጠት አንጻር የመልካም አስተዳደር ችግሮች፣ በአግባቡ ያለማስተናገድ ችግሮች ጎልቶ የታዩበት ሁኔታ ነው ያለው። ከአቅርቦት አንጻርም እንደዚሁ ክፍተቶች እንደነበሩበትና ሰው ሰራሽ የሆኑ ብልሹ አሰራሮች የነበሩበት ጎልቶ ወጥቶ በግምገማ የታየበትና ባለቤት ያገኘበት ሁኔታ ነው ያለው። ስለዚህ ቀጣይ ከእንደዚህ አይነት ችግር ለመውጣት ቀልጣፋ የሆነ የሕክምና አገልግሎቱን በሆስፒታሉ ለመስጠት ህብረተሰቡ ተደስቶ ረክቶ የሚወጣበትን ስርዓት ለመትከል ከሚመለከታቸው አካላት ጋር በመሆን ለመስራት የታቀዱ በአጭር ጊዜ ውስጥ እቅድ በማዘጋጀት ወደ ስራ ለመግባት ማናጅመንቱ በቁርጠኝነት የገባበት ሁኔታ ነው ያለው። ባለሙያውም ይሁን ሰራተኛው ከግምገማው በመነሳት ራሱን ከችግር በማውጣት ቀጣይ ለህብረተሰቡ ተገቢ የሆነ አገልግሎት በመስጠት ምንም አይነት የመልካም አስተዳደር ችግር ሳይኖር በተገቢው ለማስተናገድ ራሱን ያመቻቸበትና ያዘጋጀበት ሁኔታ ነው ያለው። በግምገማው መድረክ የተሳተፉ የጤና ባለሙያዎች በበኩላቸው መድረኩ ገንቢና አስተማሪ እንደሆነ ገልጸው ቀጣይነት ሊኖረውና ያገኘነውን ግብዓት ወስደን በተግባር ለህብረተሰባችን ጤና መሻሻል መስራት ይገባል ሲሉ አስተያየታቸውን ሰጥተዋል። በአራት ነጥቦች ነው ግምገማው ሲካሄድ የነበረውና የመጀመሪያው በስነ ምግባር ነው። ከስነ ምግባር አኳያ አንዱ በዋናነት የተነሳው ሰዓት አጠቃቀም ላይ ነው። በሰዓት ተገኝቶ አገልግሎቱን ለህብረተሰቡ ከመስጠት አኳያ ክፍተቶች እንዳሉ አይተናል። በሁለተኛ ደረጃ ደግሞ በስራ ሰዓት ላይ ከመንግስት ስራ ሰዓት ውጪ ከትርፍ ሰዓት ውጪ በመንግስት ስራ ሰዓት ላይ ውጪ በራሱ በግል ተቋም ላይ ተገኝቶ አገልግሎት የሚሰጡ ባለሙያዎች እንደነበሩና መስተካከል እንዳለበት ያየንበት ሁኔታዎችም ነበሩ።
በመጨረሻም የባለሙያዎችና ሰራተኞች የአቋም መግለጫ በማቅረብ የግምገማ መድረኩ ተጠናቋል። ከተሞችን ለነዋሪዎች ምቹና ማራኪ በማድረግና የቀጣይ እድገትን ለማረጋገጥ የህብረተሰቡ ሚና ከፍተኛ መሆኑን የጨታ ወረዳ አስተዳደር ገለጸ። በወረዳው ባሺ ቀይ ማዘጋጃ ከተማ በልማት በጸጥታ በመልካም አስተዳደር ጉዳዮችና ቀጣይ ስራ አቅጣጫ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ዘገባ የወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ነው። ጽዮን ታደለ ታቀርባለች። በመድረኩ የመወያያ ሰነድ ያቀረቡት የጨታ ወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ መድረኩ ከተማው ከተቋቋመበት ጊዜ ጀምሮ የተሰሩ ስራዎች፣ የልማት እንቅስቃሴዎች፣ የተፈቱ የመልካም አስተዳደር ችግሮችና ቀጣይ በትኩረት ሊሰሩ የሚገቡ እቅዶች ላይ ያተኮረ መሆኑን ጠቅሰዋል። ከተማዋ ለእድገት የሚሆን ዙሪያ መለስ ስነ ምህዳራዊ ገጽታና የንግድ ማዕከል ያለባት በብዛት የፍራፍሬ ምርት የሚመረትባት ማዕከል እንደሆነች ያነሱት አቶ መብራቱ ባለፉት ጊዜያት ምርቶችን ለማዕከላዊ ገበያ እንዲቀርቡ መደረጉን ጠቅሰው ምርቱም ህብረተሰቡን የኢኮኖሚ ባለቤት አድርጓል ብለዋል። የጨታ ወረዳ መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለው አሁን ላይ እየታየ ያለውን ለውጦች ለማየት የህብረተሰብ ተሳትፎ ቀላል እንዳይደለ አንስተው ዛሬም ለልማት ለሰላም በጋራ በመቆም ከተማችንን የኢንዱስትሪ ማዕከል ልናደርግ ይገባል ብለዋል። የመድረኩ ተሳታፊዎችም ለከተማ እድገት የበኩላቸውን እንደሚወጡ ገልጸው የተጀመሩ የልማት እንቅስቃሴዎች እንዲጠናከሩ የውስጥ ለውስጥ መንገዶች ተከፍተው ከተማው እንዲሰፋ የኮሪደር ልማት እንዲጠናከር ለጸጥታ ጉዳይ ትኩረት እንዲሰጥ ንጹህ የመጠጥ ውሃ እንዲሰራ ተጨማሪ የገበያ ማዕከልና የባንክ አገልግሎት እንዲቋቋም ያልተፈቱ የመልካም አስተዳደር ችግሮች እንዲፈቱ ጠይቀዋል። ከተማዋን ለነዋሪዎች ምቹ ውብና ማራኪ በማድረግ የከተማዋን እድገት ለማረጋገጥ የህብረተሰቡ ሚና ከፍተኛ እንደሆነ የጠቀሱት አስተዳዳሪው ህብረተሰቡ በእኔነት ስሜት አካባቢውን አልፎም ሀገሩን ለማልማት ለጋራ ልማት ትኩረት በመስጠትና በጋራ በመረባረብ ህገወጥ ነጋዴዎችን ለመከላከል የከተማ ነዋሪዎች የበኩላቸውን እንዲወጡ ጠይቀዋል። የትምህርት ጥራትን በማስጠበቅና በስነ ምግባር የታነጸ ትውልድ ለማፍራት በተተኪው ትውልድ ላይ መሰራት እንዳለበት ተገለጸ። የጌሻ ወረዳ ትምህርት ጽህፈት ቤት የሶስተኛ ሩብ ዓመት የስራ አፈጻጸም ባለድርሻ አካላት በተገኙበት ገምግሟል። ዘገባ የወረዳ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ምህረት ማሞ ታቀርባለች። በመድረኩ የተገኙ የጌሻ ወረዳ ዋና አስተዳዳሪ አቶ ካሳሁን ገብረ እንደተናገሩት የትምህርት ጥራትን ለማስቀጠልና በስነ ምግባር የታነጸ ትውልድን ለማፍራት በተተኪው ትውልድ ላይ መስራት እንደሚያስፈልግ ተናግረዋል። አክለውም የትምህርት ስራ የሰውን አመለካከት ለመለወጥ የሚያስችል ቁልፍ ስራ በመሆኑ ትኩረት ሰጥተን በመስራት ተማሪዎች በእውቀት ልዕልና ከፍ እንዲሉና ሰላማዊ የመማር ማስተማር ስራ እንዲኖር የሚያደርግበት የትምህርት ስርዓት እንዲኖር ማድረግ መቻል አለብን ሲሉም ተናግረዋል። አቶ ካሳሁን አያይዘው ትምህርት ለተወሰኑ አካላት የሚሰጥ ተግባር ሳይሆን ሁሉም የትምህርት ጥራት ላይ በመስራት ለችግሩ መፍትሄ ሊሆን ይገባል ሲሉም አስገንዝበዋል። የጌሻ ወረዳ የትምህርት ጽህፈት ቤት ኃላፊ አቶ አስራት ከተማ በበኩላቸው የትምህርት ስራ ከነጉድለቱም ቢሆን በተፈለገበት ልክ እንዲሄድ ላደረጉ የወረዳ አመራሮችና የትምህርት ባለድርሻ አካላት ምስጋናቸውን በማቅረብ የትምህርት ሽፋንን ጥራትና ተገብነት ለማረጋገጥ ያሉንን ስኬቶች በማስቀጠልና ጉድለቶችን በማረም ለመስራት የሚያስፈልግ የግምገማ መድረክ ነው ብለዋል። ኃላፊው አያይዞ የቀጣይ ትኩረት አቅጣጫ ከማስቀመጥ ባሻገር የትምህርት ጥራት ችግር እንዲሁም ከተማሪዎች ውጤት ማሽቆልቆል ጋር ተያይዞ ሌሎች የትምህርት ተግባራትና አፈጻጸም ላይ አጽንኦት ሰጥተን በቀጣይ መወያየትና መፍትሄ ላይ መድረስ ያስፈልጋል ሲሉም አክለዋል። የጌሻ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመንግስት ረዳት ተጠሪ የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ ወይዘሮ ህብረት ተካ እንደገለጹት ምቹ የሆነ የትምህርት አካባቢን በመፍጠር ትምህርት ቤቶችን የትውልድ መገንቢያ ተቋማት ለማድረግ የሁሉም ዜጋ ኃላፊነት በመሆኑ ምቹ የመማር ማስተማር ሁኔታን በማመቻቸት የትምህርት አመራሩ ከማህበረሰቡ ጋር በቅንጅት መስራት አለበትም ብለዋል። ወይዘሮ ህብረት አክለው አጠቃላይ የሶስተኛ ሩብ ዓመት የስራ አፈጻጸም በሚመለከት ጠንካራ አፈጻጸም ያላቸውን ተግባራት በማበረታታትና በማስቀጠል ያሉ ድክመቶችና ተግዳሮቶችን ደግሞ በቀጣይ ትኩረት ሰጥተን ለተሻለ ውጤት ልንሰራ ይገባል ሲሉም ገልጸዋል። የጌሻ ወረዳ የትምህርት ጽህፈት ቤት የትምህርት ጥራትና ስራ ሂደት ቡድን መሪ አቶ ከተማ ከበደም በሶስተኛ ሩብ ዓመት ውስጥ የተከናወኑ ዋና የትምህርት ተግባራት፣ የተሰሩ ምርጥ ተሞክሮችና አጠቃላይ የትምህርት ተግባራትን በስራ ወቅት ያጋጠመውን ችግርና የተወሰዱ መፍትሄዎችን የሚመለከት ሰነድ ያቀረቡ ሲሆን የቀረበውን ሰነድ መነሻ በማድረግ ሀሳብ አስተያየት ሰጥቶ ውይይቱም ተደርጎበታል። በግምገማ መድረክ ላይ የወረዳ ዋና አስተዳዳሪን ጨምሮ የወረዳው አስተባባሪዎች፣ የሁሉም ትምህርት ቤት ርዕሰ መምህራንና ምክትል ርዕሰ መምህራን፣ ሱፐርቫይዘሮች፣ የትምህርት ጽህፈት ቤት ኃላፊዎችና ባለሙያዎች እንዲሁም ሌሎች ባለድርሻ አካላት ተገኝተዋል።
የ13 ዓመት ታዳጊን በመጥለፍና አስገድዶ በመድፈር ወንጀል ተከሶ በቀረቡ ግለሰቦች ላይ ከ9 ዓመት እስከ 17 ዓመት ከ9 ወር በሚደርስ ጽኑ እስራት እንዲቀጡ ውሳኔ ማስተላለፉን የጊምቦ ወረዳ ፍርድ ቤት አስታወቀ። በህፃናት ስነ ልቦና ሞራል ላይ ከፍተኛ ጉዳት የሚያደርስ በመሆኑ ሁሉም የህብረተሰብ ክፍል የሚጠበቅበትን ኃላፊነት እንዲወጣ ፍርድ ቤቱ አሳስቧል። ፍጹም ተሾመ ተጨማሪ አለው። የወንጀሉ ፍሬ ነገር የተገኘው በጊምቦ ወረዳ የርተችቲ ቀበሌ ልዩ ስሙ ወዲቲ በመባል የሚታወቅ መንደር ውስጥ ነው። ዕለቱም ጥር 18 2017 ዓ.ም በዚህ ስፍራ ነዋሪ የሆነች አንዲት የ13 ዓመት ታዳጊ ሀገር ሰላም ብላም ወደ ተላከችበት ደርሳ ስትመለስ በአካባቢው የሚገኝ አነስተኛ ጫካ ውስጥ መሽገው የነበሩ ሁለት ግለሰቦች ታዳጊዋን አፍነው በመጥለፍ ወደ አንደኛው ተከሳሽና የወንጀሉ አስተባባሪ የሆነው ካሳውን ከድር ማረፊያ ወደ ሆነው ይወስዷታል። ታዲያ ካሳውን ከድር በወሰደበት ስፍራም ታዳጊዋን አስገድዶ በመድፈር ክብረ ንጽህናዋንም ይገረስሳል። የአካባቢው ማህበረሰብ ካሳውን ከድርና ተባባሪው ማቴዎስ ማዲቶም ባሳዩት አዲስ ባህሪ በመጠራጠር ለፖሊስ ጥቆማ በመስጠት ህብረተሰቡም እንዲሁም ተጎጂዋን በማፈላለግና በማግኘት የደረሰባትን ለፖሊስ እንድታስረዳም ያደርጋል። ወንጀሉን የፈጸሙት አካላትም ወዲያው ለማምለጥ ቢጥሩም በአካባቢው ህብረተሰብ ትብብር ሊያዙ ተደርጓል። ፖሊስ ወንጀለኞችን በመያዝና ምርመራ በማድረግ ለወረዳው አቃቤ ሕግ ክስ እንዲመሰርትም አድርጓል። አቃቤ ሕግም የቀረበለትን የወንጀል መዝገብ ከመረመረ በኋላ ለጊምቦ ወረዳ ፍርድ ቤት መርቶታል። የጊምቦ ወረዳ ፍርድ ቤትም በመዝገብ ቁጥር 28747 የቀረበለትን የክስ መዝገብ ግራ ቀኙን ካከራከረ በኋላ መጋቢት 22 2017 ዓ.ም የጥፋተኛነት ብይን ሰጥቷል። ተከሳሾቹም አቃቤ ሕግ ያቀረበውን ክስ ተመስርቶ መከላከያ ማስረጃ እንዲያቀርቡ ተጠይቆም የመከላከያ ማስረጃ ቢያቀርቡ የአቃቤ ሕግን ክስ ግን ማስተባበል አልቻሉም። በዚህም ፍርድ ቤቱ ሚያዝያ 24 2017 ዓ.ም ጠዋት በዋለው የወንጀል ችሎት አንደኛ ተከሳሽ በፈጸመው የጠለፋና አስገድዶ መድፈር እንዲሁም ክብረ ንጽህና መግፈፍ ወንጀል በጠቅላላው 17 ዓመት ከ9 ወር፣ ሁለተኛ ተከሳሽ ማቴዎስ ማዲቶ በጠለፋ ወንጀል ተባባሪ በመሆኑ በ9 ዓመት ጽኑ እስራት እንዲቀጣ ውሳኔም ተላልፏል። የወረዳው ፍርድ ቤት ፕሬዝዳንት አቶ ቡዛዮ መንገሻ እንዲሁም በወረዳው አቃቤ ሕግ ልዩ ወንጀሎች ስራ ሂደት አስተባባሪ ወይዘሮ ታደለች ማሞ ይህ እርምጃ አስተማሪ መሆኑን በማስረዳት በየአካባቢው የሚገኙ የህብረተሰብ ክፍሎች ለህፃናት ደህንነትና ስነ ልቦና የሚጠበቅባቸውን ኃላፊነት እንዲወጡም ጠይቀዋል። እንደዚህ አይነት ወንጀል ሲፈጸም ከወረዳችን እንዳይበራከት ባለድርሻ አካላት ማህበረሰቡ ማዕከል ላይ ወርዶ ሰፊ ትምህርት ግንዛቤ ማስጨበጫ ትምህርት መስጠት አለበት። በወረዳ ፍትህ በኩልም በወረዳ ፖሊስ በኩልም እነዚህም ብቻም አይደለም የሚመለከተው ባለድርሻ አካላት ሁሉም አስፈጻሚ አካላት አመራር በሙሉ ጠለፋና አስገድዶ መድፈር ጎጂ ባህል መሆኑን የሴት ህፃናት አእምሮ ላይ ለሚደርሰው ለሞራል ጉዳት ሁሉም ባለድርሻ አካላት የድርሻውን በመወጣት ታች ማህበረሰቡ ማዕከል ላይ ወርዶ የግንዛቤ ማስጨበጫ ስራ መስራት አለበት። ይህ ካልሆነ ወደፊትም እንደዚህ አይነት ሌሎች ተግባራቶች እንዳይበራከቱ ሁሉም የድርሻውን መወጣት አለበት። ዛሬ የተሰጠው ውሳኔ እነኚህ ተከሳሾችንም ይሁን ሌሎችን ያስተምራል በሚል የተሰጣቸው ቅጣት በጣም ወደፊት እንደዚህ አይነት እሳቤ ውስጥ ለሚኖሩ ወጣቶች ወይም ለመግባት ለሚያስቡ ወጣቶች የሚያስተምር ቅጣት ነው የሚል አስተያየት ነው ያለኝ። አመሰግናለሁ። አሁን በዛሬው ዕለት ውሳኔ የተሰጠው መዝገብ ላይ የተፈጸመው ወንጀል አጸያፊና ህብረተሰቡ ማውገዝ የሚገባው ተግባር ነው። አንደኛ አስገድዶ መድፈር ማለት የህፃናት ስነ ልቦና ጫና ከባድ ነው። ልጅቱ አሁን በዛሬው ዕለት ተጎዳች የተባለችው ልጅ የ13 ዓመት ልጅ ናት። የ4ኛ ክፍል ተማሪ ልጅ ናት። ተማሪዎች በትምህርት ቤት ይሳለቁባታል፣ ህብረተሰቡ ይሰልቅባታል። የአይምሮ ጫና አለ። ይሄንን በጣም መቋቋም የማትችል ህፃን ላይ ነውና የተፈጠረው። ደግሞ ጠለፋ ማለት በጣም አስጸያፊ የሆነ ድርጊትና ህብረተሰቡ እስካሁንም ያወገዘው ለወደፊትም ማውገዝ ያለበት ተግባር ነው። እቺ ህፃን በዛሬ በዚህ ልጅ ላይ ተፈጸመ እንጂ ነገ በእያንዳንዳችን ቤት ላሉ ህፃናት ላይ የማይፈጸምበት ምንም አይነት ምክንያት ስለሌለ ህብረተሰቡ ባለው አካባቢ
በሚወያይበት ቦታ በእድርም ቢሆን በሰልም ቢሆን በተለያዩ ቦታዎች ላይ ይሄንን አጸያፊውን ድርጊት በሙሉ ማውገዝና ህብረተሰቡንም ማስተማር ነው ያለበት። የመንግስት አካልም ቢሆን አሁን ለምሳሌ እኛ ቢሮ አለ የግንዛቤ ስራ ሂደትና ያ ስራ ሂደት እያንዳንዱ ቀበሌ ላይ እየሄደ ይሄንን ግንዛቤ በተጠናከረ መልክ እየሰጠ ነው ያለው። ተግባሩንም ህብረተሰቡ ግንዛቤ መስጠት ብቻ አይደለም ታች ተግባራዊ መሆኑ ነው ዋናውና ህብረተሰቡ ታች ያለው ላይ ነው ዋና ስራ የሚሰራውና ይሄንን ተግባር ማውገዝ ነው ያለበት። ጸያፍ የሆነ ተግባር ነው መቅረትም አለበት። የህፃናት ስነ ልቦና ላይ ከባድ የሆነ ጫና መፍጠር የሚችል ተግባር መሆኑን ነውና የዛሬ የተሰጠው ውሳኔ አስተማሪ ነው ብዬ ነው መወስደው ነው። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ ነው።